ዛሬ ከመባጋ ሾፕ ነን ያለነው። እስቲ አብራችሁን እዩን ቆዩ። ማይገዛው እቃ የለውም። እውነቱን ለመናገር የማያደርገው የማይገዛው ነገር የለምና ማአት ቃል የሚገዛው በተለይ ፍሩቶች በተለይ ፍሩቶች አሁን የስንት አይነት ፍሩት ነው ገዝቶ ነው የመጣው? የማአት ፍሩቶች ደግሞ አንዳንዴ እንደዚህ አንድ ፍሬ ይፈልጋል ይላችሁ። ከዚያውን ከታሸገው ውስጥ አንድ ፍሬ ይፈልጋል። የመጣ ነው ከቤተ ክርስቲያን ነው። በነገራችን ላይ ከቤተ ክርስቲያን እንደመጣ ቀጥታ ፍሩንትን ሾፕ ነው የገባ ነውና ከቤተ ክርስቲያን መተን ነው አልገባም ወደ ቤት ብሎኝ ነው። አይደረገምት ነበር ከቤተ ክርስቲያን ተገባ ሆም ታይም sleep time መባሳውንስ ምን አይደል? swimming costume home time shoes on ይኸውላችሁ ልክ እንደዚህ ኦርደር አድርጎኝ ነው እንግዲህ እንትን የሚለው መባይ አዞኝ ነው እዚህ ጋር ስናወራ የነበረው። እንግዲህ ኦርደር እያደረገኝ ነው። እንደዚህ እናደርጋለን ዲዛይን እናደርጋለን ምናምን እያለኝ ስለነበረ መንገዱን ይውቱማ ሲያምር ሰማይ በጣም ነው የምወደው ነገራችን ላይ እዚች ጋር ልክ እንደዚህ በቃ እያዘዘኝ ምን እያለኝ በቃ እያወራ ምን እያለ ነው ያለው ላችሁ። አሁንም ራሱ ከስራችን ነው ያለውና በቃ ፕላን ያደርጋል። እሱም ፕላን የሚያደርገውን እሺ ብዬ እቀበላለሁ፣ እኔም ፕላን የማደርገውን እሺ ብሎ እንዲቀበለኝ የእሱን በተወሰነ መልኩ እቀበለዋለሁ። እሱም እንደሚፈልገው እኔም እንደምፈልገው ካልሆንን በስተቀር አንግባባም። ይሄ ከቤተክርስቲያን እየተመለስን ነው ያለነው። እንግዲህ እሱ በቃ አሁን እንሄዳለን፣ ሾፕ እንሄዳለን፣ እንደዚህ እናደርጋለን እያለ ነው በራሱ። የመባዬ ኦርደር እንደዛ ነው የሚያደርገው። እንደዚህ የሚያደርገው ከትላንት ምናምን ጀምሮ ነው። ከትላንት ጀምሮ ያደርደራል ነገራችን። እንደዚህ እንሄዳለን እንደዚህ እናደርጋለን ምናምን ይለናል ማለት ነውና ከዛ በኋላ ነው እንግዲህ ተነስተን ወደሚፈልግበት ምን ሄደው እዛ ወሰድኩት ማለት ግን ያፈለገውን ነገር በሙሉ ልግዛለት ካልኩኝ ኪስሽ ይቀልሻል። እውነቷን ነው። እውነት መንገዱን ይወላችሁ በጣም ነው የሚያምረው። ምክንያቱም እኔ እወዳለሁኝ በተለይ ሰማይ በጣም ነው ወደ ሰማይ ማየት ደስ ይለኛል። ጥርት ሲል አይደል? ግን አሁን አየሩ በጣም ብርድ ነው፣ ያስፈራል፣ ያስጠላል። በጣም ነው የሚያስጠላው። ነገራችን ወርኮችም ማሰሬ ነው የሚያፈነዱት አይደል? እነሱ እንኳን ማታ ነው አትሊስት ማታ ነው። ደረስን ወረድን። ይወላችሁ ለመግባት ቀድሞ ሊገባ እየታገለኝ ነው ያለው እና በቃ በጣም ነው የሚታገለኝ። ሲያስቸግርም ልክ እንደዚህ ነው የሚያስቸግረኝ። እኔ መኪና ውስጥ እንዳይገባ ብዬ ፓርኪንግ ቦታ ስለሆነ መኪና ውስጥ እንዳይገባ ብዬ እጁን ለመያዝ እሞክራለሁ። እሱ አልያዝም ይለኛል። አሁን ለመግባት እያኮበኮብን ነው፣ እየገባን ነው ወደ ሱቁ። ንጽዬ ድክም ብሏት ስለነበረ መኪና ውስጥ ሆና ነው እንጂ ንጹም አብራናት ያለችው። አሁን እየገባን ነው ሱቁ ነው ያላችሁ። ገባን። የማያነሳው ነገር የለም። በቃ በተለይ የሚያነሳው ምንድን ነው ማማ? ፍሩቶች በጣም ስለሚወድ ትልቅ ፓይናፕል አለ ከጀርባሽ አሁን አይደል? በቃ ቤቱን ፍሩት ብቻ ነው የሚያደርገው። ግን የገዛውን ፍሩቶች ግን ይበላቸዋል እኮ። እንደዚህ አይነት ልጆች ያላችሁ እናቶች የሚፈልጉትን ነገር ያድርጉ። ምክንያቱም ካልም ዳውን ይሆናሉ ሲፈልጉ። ግን የተወሰነ ነገር ለተወሰነ ኃይል ግን የፈለጉት ነገር ማስደረግ ብዙ ችግር የለው ማለት ግን በተወሰነ ደረጃ ምክንያቱም በተወሰነ ደረጃ ካልሆነ ምን ይሆናሉ? ንጽዬ አያዳምጡም። ዝም ብለን አሁን ባስለመርናቸው ልክ ይሄዳሉ። ስለዚህ ምንድነው ማድረግ ያለብን ንጽዬ? ምንድነው ማድረግ ያለብን? እነሱ ማዳመጥ፣ እነሱ ወሰኛ ማዳመጥ ስለ አስቡበት። እነሱም ሰው ናቸው ከኛ እኩል። አንተ ስታደግ እንደዚህ እኔ እንደፈለኩት ካልሆነ አይሆንም ከይተባለ ካደገ እንደዛ ያለክ ያዳመጥክ አንተንም ስታደገስ እኔ እንደፈለኩት ካልሆነ አላረገውም ነው የሚባል አይደል? አዎ። ስለዚህ እንደዛ እንዳያስቸግሩን አንዳንድ ደረጃ እሺ ማለት የተወሰነ ደረጃ እሺ ማለት ከዛ በኋላ ግን እምቢ ብሎ ማለት አይደል? ከዛ በኋላ ግን አይቻልም ምናምን እያልን አሁን እኔ እዚች ጋር አንዳንድ ነገሮችን እከለክለዋለሁ። አንዳንድ ነገሮችን በተለይ ስዊት ነገሮችን በጣም ነው የምከለክለው። ኢቭን በዛ በኩል ሄድም አልፈቅድለትም። አሁን እዚች ጋር አሁን የሚፈልጋቸውን ነገሮች እንዳላነሳ ቅዳሜና እሑድ ቤት ስለሆነ መባ ደግሞ ቁጭ ሲል ምግብ ይፈልጋል አይደል? ቶሎ አይደል? እንዴት ነው የሚፈልገው ምግብ? እስኪ ንገረኝ። በቀጥታ ላይ በድንገት ተነስቶስ
አንዳንዴስ ምግቡንም በልቶ ሳይጨርስም ነው ድጋሚ የሚጠይቀን። ምክንያቱም እንትን ይላል አንዳንዴ ቦርድ ይሆናል መሰለኝ በቃ ምግብ ይፈልጋልና እንደዚህ ይኸውላችሁ ብራውን ዳቦ ማስለመድም ጥሩ ነው አይደል? ብራውን ዳቦ አስለመድኩት። አሁን ይዞ መጥቶ ነበር የሆነ ዳቦ ነጭ ዳቦ ቀየርኩበት። አያችሁ አሁን እንደዚህ እሺ እንደማለው ስለማውቅ እያየኝ ዝም አለ ነጭ ዳቦ ይወዳል ይፈልጋል፣ ግን እሱን ነበር የለመደው። እኔ አሁን ላይ ነው የቀየርኩበት፣ በመከራ ነው ያስለመድኩት እና ድጋሚ እንዲመለስ አንፈልግም አይደል ወደ ነጭ ዳቦ። እኛም ለመድን። እኔንም ጣሙንም እየጣላሁት መጣሁስ ነጭ አይደል? እኔም ራሴ እውነት ሊጥ መሰለኝ፣ እንደውም ያልበሰለን ነው የሚመስለኝ። አሁን በፊት ምንም አይመስለኝም ነበር። አሁን ግን ብራውን ዳቦ ጤንነትም ነው አይደል? እሺ ካሏችሁ እንደውም በምግብ ዙሪያ ላይ እንደ መባ አይነት ልጆች ያላችሁ ግሉቲን ፍሪ ብታስለምዷቸው ጥሩ ነው ከመጀመሪያው። እሺ የማያስቸግሯችሁ ከሆነ አይደል ንጹህ የማያስቸግሩ ከሆነ የተለያዩ ምግቦችን እንትን ለማለት መሞከር ጥሩ ነው። የሚፈልገውን ነገር ነው ያውቀዋል። ይህም ቤት ቦታ የት ጋ እንዳለ ስለሚያውቃቸው ለዛ ነው የሚወደው አይደል? ለዛ ነው የሚወደው። የሚፈልገውን ነገር ያንሳ ብዬ እስቲ ይውጣለት ብዬ ነው ዝም ያልኩት እውነቱን ለመናገር እንጂ ብዙ ጊዜ እከለክለዋለሁ። ምክንያቱም አንዳንዴ ወይ እንትን ለኛል ሁሉንም ነገር ላንሳ ይልና አንዳንዴ አምጥቶ ቤት የማይጠቀመው ይሆናል። የማይጠቀመው አንዳንዴ ዝም ብሎ ለዴኮሬሽን አምጥቶ አሁን ድርድር የማድረግ ባህሪ ያለው አይደል? አምጥቶ ድርድር ያደርገዋል። ከዛ ይጫወትበታል። አይበላም ምን አይባልም። እኛም አንበላውም እሱም አይበላውም። እንደዛ የሚያደርገው ነገር አለው እና በተለይ እንትን ሲወድ ፓይናፕል ሲወድ የዚች ጋር የሚያነሳው ዲዘርት ነው፣ በውሃ የሚሰራ ጄሊ ነው እና አይረሳም። ግን ሁሉንም ነገር ቤት ውስጥ የሌለ ነገር በሙሉ ነው የሚያነሳው። ግን ቢኖርም ያነሳል አንዳንዴ አይደል? ግን የመባ ባህሪ ምንድን ነው ንጽዬ? የመባ ባህሪ ምንድን ነው? ሱቅ ሲገባ አንዳንድ ነገሮች አለ ቤት ቢኖር ባይኖርም ቢያቅ ባያቅም ሁል ጊዜ የሚገዛቸው አይደል? ለምሳሌ ይሄንን ክሪፕሱን ሁል ጊዜ ነው የሚገዛው ቤት ቢኖርም ባይኖርም። ግን ቤት ሲመጣ ምን እናደርጋለን እኛ? እንደብቀዋል። ቤት ሲመጣ እንደብቅበታል፣ አንሰጠውም አንስተን። ምክንያቱም ብዙ አስፈላጊ ስላልሆነ ማለት እዚህ ጋር ጃም እያነሳውለት ነው። ጃም ማነሳለት ምንድን ነው መሰላችሁ? ራዝበሪ ጃም ነው የምሰጠው። ራዝበሪ ጃም ብዙ ጊዜ ለኦቲዝም ልጆች ጥሩ ነው ይባላል ከስትሮቨሪ እና ራዝበሪ ጃም ነው የምሰጠው አደርግለት ብዙ ጊዜ። ስትሮቨሪ ተውኩኝ፣ እሱም ረሳልኝ። እውነቱን ለመናገር እንደዚህ አይነት ልጆች የሆነ ነገር ካስረሳናቸው ይረሳሉ እኮ አይደል ማማ? ይተዋሉ፣ ይረሳሉ፣ እርስት ነው የሚያደርጉት። እና ሱቁ ደግሞ እንደዚህ እንደ ልብ ስለሆነ የውዝች ጋውን አይስክሬም ይዞ መጣ። አይቻልም፣ አልገዛም፣ አስመለስኩት። ይኸውላችሁ ይዞ መጣ እንደዚህ እየሮጠ ከዛ መልስ አልኩት። ይኸውልሽ እኔ እዛ ጋር ባስኬቱን ይዤ ቆሜ እየጠበኩት ነው። ከዛ ገዛ፣ ከዛ መልስ አልኩት። ያ ማማ አለ አይደል? አለ እንዴ? ትልቅ ነው አያልቅም። አለን ትልቅ ነው። እኔ አንቺም አለ እሱም አለ። እሱ የሚወደው ይሄንን ነው። ይኸውላችሁ መልስ አልኩት። ሲመልስም ራሱ እየሮጠ ነው የሚመልሰው። እና በቃ አዲስ አሯጧ አልኩኝ እና በጣም ነው ያደከመኝ። ምክንያቱም ያበሻ ልብስ ስለሆነ የለበስኩት። ያበሻ ልብስ ደግሞ አይመችም፣ እንኳን ለሩጫ ለእርምጃ አይመችም። ግን በቃ ቃል ስለገባውለት እሺ ብዬ መጣሁኝ። እንደዚህ አይነት ልጆች ሲኖራችሁ እኔም ትንሽ ስሰማው እሱም ትንሽ ሲሰማኝ ስንቀራረብ ጥሩ ተስማምተን እንሆናለን። ያለበለዛ ምን ይሆናል? እሱም በጣም ያለቅሳል፣ ይነጫል። ምክንያቱም የሆነ ነገር ካላረኩለት በስተቀረ ያለውን ነገር። ምክንያቱም እሱ ረጅም ጊዜ ነው ፕላን የሚያደርገው። እንዴት ነው ፕላን የሚያደርገው? ንጹህ ቆይ ለአንድ ነገር ይላል። ከዛ ለሁሉ ጊዜ ልቡን ይያዘዋል። ልቡን ሲይዘዋል እስከሚሳካለት አይደለም እስከሚሳካለት ሁሌ ይለኛል። እንደዚህ ይለኛል። ሁሉ ጊዜ ይሰጠኛል እንዳደርግ ማለት ነው። ይነግረኛል፣ ሁሌ ይነግረናል። ከዛ ልክ ሲደርስ ቀኑ ግን በቃ በጣም በፍጥነት ወደዛ ቦታ ላይ መሄድ ይፈልጋል። በተለይ ቤተክርስቲያን ሲሄድ ከቤተክርስቲያን ሲመለስ የሆነ ሱቅ ደርሶ መመለስ ይፈልጋል። ቤተክርስቲያን መሄድ ይወዳል። ይኸውላችሁ እዚህ ጋር እንቁላሉን ቼክ አድርጎ ቆጠረው። የአካውንት ላይ ያደረገው እኮ ነው። ከፈት አደረገው፣ ይዞት መጣ። እንቁላል የገዛው ለፓንኬክ ነው። የፓንኬክ ስታፎችን ገዝቶ ነው እሱ እና እንደዚህ አድርጎ ሾፑን አድርጎ ጨረሰ። እግዚአብሔር ይመስገን። እውነቱን ለመናገር እንዲህ አይነት ልጆች ላላችሁ እናቶች በተለይ
ጊዜያችንንና እንትናችንን አዋዋላችንን ላሳያችሁ ብዬ ነው። ይሄን ይመስል ነበር። መልካም ቀን ይሁንላችሁ። ባይ ቻው። እኛም ወደ ቤታችን የኛም ሾፓችንን አድርገን ወደ ቤታችን ገምቱ እስኪ ስንት እንደሆነ